እንደምን አደራችሁ። የማለዳ ጸሎቶቻችንን ከመጸለያችን አስቀድመን የእግዚአብሔርን ቃል አብረን እንሰማለን። ማርቆስ 11:22-24 ቁጥር ድረስ ኢየሱስ ስለ እምነት እንዲህ ብሏል። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እላችኋለሁ፣ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል። ይህ ቃል በእግዚአብሔር ፍጹም ስለመታመን ያስተምረናል። የሚያስፈሩ ነው ብለን የምንለውን የሕይወት ከባድ ገጠመኞቻችንን እግዚአብሔርን በመታመንና በመደገፍ የሚታለፉ ናቸው። የእግዚአብሔር ኃይል ለኛ ብቃታችን ነውና። ምሳሌ 3 ከቁጥር 5-6 እንዲህ ይለናል። በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። ይህ ቃል ፍርሃታችንንና ጥርጣሬያችንን ሁሉ በእግዚአብሔር ላይ እንድንጥል ይነግረናል። ሕይወታችን በከባድ ሁኔታ ውስጥ እንኳን ቢሆን እግዚአብሔር ከችግራችን በላይ የሆነውን በእኛ ላይ ያለውን የእርሱን ታላቅ ዓላማ አሻግሮ ያያል። ሁለንተናችንን ለእርሱ ሰጥተን ስናርፍ፣ እግዚአብሔርን መሪያችን እንዲሆን ስንፈቅድ፣ ለእኛ ያለውን ዕቅድ በግልጽ እንድናየውና እንድንረዳ ያደርጋል። በመንገዱም ደግሞ ይመራናል። መዝሙር ምዕራፍ 28 ቁጥር 7 ላይ እንዲህ ይላል፣ እግዚአብሔር ኃይሌና ጋሻዬ ነው፣ ልቤ በእርሱ ታመነ፣ እኔም ተረዳሁ፣ ሥጋዬም ደስ ይለዋል፣ ፈቅጄም አመሰግነዋለሁ። ይህ ቃል እግዚአብሔር ጠባቂያችን ብቻ ሳይሆን ልባችንን በደስታ በሐሴት የሚሞላ እንደሆነ ይነግረናል። ስናምነው ወገኖቼ የደስታችን ምንጭ መሆኑን እንረዳለን። አሁን ስንጸልይ እነዚህን ቃሎች ከላይ ያየናቸውን በሕይወታችን አካል እንዲለብሱ ሙላትም እምነትም እንዲሆኑን እያመን ወደ ማለዳ ጸሎታችን እንሄዳለን። እንጸልይ። አባታችን እግዚአብሔር ሆይ፣ ዛሬ ማለዳችንን ስንጀምር እንዲህ ብለን እንለምናለን። ሌሊታችን በመላእክቶችህ አጅበህን ስለጠበቅከን እናመሰግንሃለን። የማለዳዋን ጀንበር እንድናይ ስለፈቀድክልን እናመሰግንሃለን። ዛሬያችንንም ነጋችንንም በመዳፍ እጆች የያዝክ አምላካችን ሆይ፣ በመገኘት ውስጥ በዚህ ማለዳ በጸሎት ስንቀርብ ልባችንን ላንተ እንከፍታለን። ከሁሉ ክፋት የሚጠብቀን የልጅህ የጌታችን የኢየሱስ ክርስቶስ ደም በእኛና በቤታችን በልጆቻችን በሚያምኑህ በዘመዶቻችን በወዳጆቻችን ሁሉ ላይ ይሁን ብለን እንለምንሃለን። ዛሬ እምነታችን ፍርሃታችንን፣ ያንተ ደስታ ሐዘናችንን እንዲወርስ፣ ሰላምህ ደግሞ አእምሯችንን እንዲጠብቅ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ዛሬ ጌታ ሆይ ያንተ መለኮታዊ ኃይል በሕይወታችን ለሁሉ የተገለጠ እንዲሆን እንድትረዳን እንለምንሃለን።
የተቀደሰውን ያንተን ስም ስንጠራ የጥርጣሬ ስር ሁሉ የተነቀለ እንዲሆን፣ ፍርሃት ሁሉ ጸጥ እንዲል በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ጌታ ሆይ ሁልጊዜ ከእኛ ጋር እንደ ቃልህ ስላለህ እናመሰግንሃለን። ከሚታየውና ከማይታየው የጠላት ሴራ እኛንና ቤታችንን ስለጠበቅ ዛሬም ስለምትጠብቀን እናመሰግንሃለን። በቤታችን፣ በመንገድ፣ በጉዞአችን፣ በስራችን፣ በትምህርት ቤት የተጠበቅን ስለሆንን እናመሰግንሃለን። ድንገተኛ የሆነ አደጋ የተከለከለ ስለሆነ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። በዚህ ማለዳ ራሳችንን አዋርደን ያለ አንተ ምንም ማድረግ ስለማንችል ኃይልን ለቀኑ እንድትለግሰን እንለምንሃለን። መዝሙር 32 ቁጥር 7 ላይ እንደሚያረጋግጥልን አንተ መሸሸጊያችን ነህ፣ ከጣርም ትጠብቀናለህ፣ ከከበቡንም የምታድነንና ደስታችን ስለሆንክ እያመሰገን በዚህ ቀን በዚህ ቃል ስለምንሸፈን መሸሸጊያችን ስለምትሆን ከክፉ ከጣር ከጭንቅ ስለምትጠብቀን ከከበቡንም ደግሞ እኛ ካየነው ካላየነውም ከክፉ የምታድነን አምላካችን ስለሆንክ ደስታችንም ስለሆንክ እናመሰግንሃለን። በሉቃስ 10 ቁጥር 19 ላይ እንደሚለን በጠላት ኃይል ሁሉ ላይ ስልጣንን ስለሰጠህን በእኛ ላይ የሚሰለጥን የዲያብሎስ ኃይል ስለማይኖር እናመሰግንሃለን። የዛሬ ቀናችን የተቀደሰ ለአንተ የተሰጠ በአንተ መንገድ ብቻ የምትመራን ጌታችን ከፊታችን ስለወጣህልን አስቀድመን እናመሰግንሃለን። በዋልንበት ሁሉ የአንተን ሕይወት እንድናንጸባርቅ ምስክሮች እንድንሆን በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ይህንን ቀናችንን ስለተረከብክ ከእኛ ጋር ስለምትወጣ ጉልበታችን ስለሆንክ ኃይላችንም ስለምትሆን በደምህ በጌታ በኢየሱስ ክርስቶስ ደም ስለተሸፈን የተባረከ ቀን ስለምታደርግልን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። የተባረከ ቀን ይሁንላችሁ። አሜን።